ሰላም እንዴት ናችሁ? የምንቴ ፋይናንስ ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። ሁልጊዜ እንደምንለው ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ሁልጊዜ ኖቲፊኬሽን እንዲገባላችሁ ወይም ደግሞ የምንሰራቸው ቪዲዮዎች እንዲደርሳችሁ በማድረግ ቪዲዮውን ጀምሩ። ይህ ቪዲዮም ደግሞ ለተለያዩ ተማሪዎች ወይም ደግሞ ለሚፈልጉት ይደርስ ዘንድ ሁላችሁም ሼር በማድረግ ይሄንን የዩቲዩብ ቻናል በተቻለ አቅም እናሳድገው ለማለት ፈልጋለሁ። ወደ ዛሬው ሀሳብ እንገባለን። ዛሬ ያዘጋጀሁላችሁ ለኢንተርሚዲየት ኢንተርሚዲየት ፋይናንሻል አካውንቲንግ 2 ከሱ ጋር የተያዙ ጥያቄዎችን በተቻለ አቅም በቻፕተር ከፋፍለን ነው እና ይሄ መሆኑን ፎከስ የሚያደርገው ቻፕተሩን ጋር ተያይዞ ሊመጡ ይችላሉ ብዬ ያሰብኳቸውን ጥያቄዎች ካሉት ባክግራውንድ አንጻር ወይም ደግሞ ካለፉት ጥያቄዎች አንጻር በመነሳት ቻፕተር 1 ላይ ይመጣል ያሰብኩትን ነው ጥያቄዎች ያካተትኩት አንድ ላይ እንሰራለን ማለት ነው። ፈርስት ቻፕተር ላይ እንደምታስታውሱት ኮንሰፕቱ ምን ነበር? ከረንት ላያቢሊቲስ፣ ፕሮቪዥን ኤንድ ኮንቲንጀንሲስ። ኮንቲንጀንት ላያቢሊቲዎች ወይም ደግሞ ፕሮቪዥኖች በአይኤፍአርኤስ ኢንተርናሽናል አካውንቲንግ ስታንዳርድ 47 ላይ ስለ ፕሮቪዥንስ፣ ኮንቲንጀንት ላያቢሊቲስ ኤንድ ኦልሶ ኮንቲንጀንት አሴቶች በደንብ አድርጎ ያብራራዋል። ግን በዚህ ቻፕተር ላይ እኛ ከረንት ላያቢሊቲ ጀምረን ከረንት ላያቢሊቲ፣ ፕሮቪዥን ኤንድ ኮንቲንጀንት ላያቢሊቲዎች የሚለውን እናያለን ማለት ነው። ወደ ጥያቄዎቹ እንግባ። The first question says what is a liability? Liability የምንለው basically by IFRS definition liability የምንለው is present obligation አችን ነው። ግን ደግሞ happen ያደረገው በፓስት ኢቨንት ፓስት ላይ ባደረግነው ኢቨንት happen ያደረገ currently ወይም ደግሞ የpresent obligation አችን የሆነ and then ደግሞ in the future cash outflow ያለው እኛ ካሽ ወይም ደግሞ ሪሶርስ ላይ ያስወጣ የሚችል በፓስት ኢቨንት ኦከር ያደረገ አሁን ላይ ደግሞ እኛ ግዴታችን የሆነ ነገር እንደ ሊያቢሊቲ ነው ወስዷል ማለት ነው። ኤም ይላል an owner's investment፣ ይሄ አይደለም ኦነርስ ኢንቨስትመንት ካፒታል ነው የሚሆነው። and then b an amount owed to others and then company revenue አይደለም። c cash received only. so the answer will be what? an amount owed to what? the others የሚለው ይሆናል ማለት ነው። ምክንያቱም እዳ ስለሚያሳይ ማለት ነው። the answer will be what? begin in general liability ማለት በፓስት ኢቨንት ኦከር ያደረገ and also present obligation የሆነ in the future ደግሞ cash outflow ሊኖር የሚችል ነገር እንደምንድነው ኮንሲደር የምናደርገው እንደ liability ማለት ነው። እንደ ሁለተኛው current liabilities are usually due within አሴቶች በሁለት ይከፈላሉ እንደምናውቀው current liabilities በሁለት ይከፈላሉ እንደምናውቀው current liabilities አለ እና ደግሞ non current liability አለ። አንድ አመት እና አንድ አመት ባነሰ ጊዜ የሚከፈሉ ዕዳዎች ከሆኑ ከረንት ላያቢሊቲ እንላቸዋለን። አንድ አመት በላይ ደግሞ የምንከፍላቸው ነን ከረንት ላያቢሊቲ እንላቸዋለን ማለት ነው። በዚህኛው ጥያቄ ላይ ከረንት ላያቢሊቲስ አር ዩዥዋሊ ዲው ዊዝን በስንት ጊዜ ይከፈላሉ ነው የሚለው። the answer will be what? c within 1 year ማለት ነው። በአንድ አመት የምንከፍላቸው ይሆናል ማለት ነው። and then ሶስተኛው ላይ ስንመጣ which are the following is the current liability? እንዳልኳችሁ current liability የምንለው ከአንድ አመት እና ከአንድ አመት ባነሰ ጊዜ የሚከፈሉ ዕዳዎች ናቸው ወይም ደግሞ liabilities ናቸው ብለን ነው። ከነዚህ ውስጥ ምን ናቸው current liability ሆነው ከተሰጡት ውስጥ ነው የሚለው። ኤ ላንድ ይላል። ላንድ አይሆንም። ላንድ ምክንያቱም it is what? fixed ወይም ደግሞ non current asset የምንለው ነው ማለት ነው። ቢልዲንግም እንደዛው እዛን asset non current asset ነው። and then account payable the most current liability ብለን ከምንጠቅሳቸው ተቀዳሚው account payable ነው። account payable ይሆናል። ዲ ኢኩዊፕመንት ነው። ኢኩዊፕመንት ደግሞ እንዳልኳችሁ this an asset ነው ማለት ነው። the answer will be what? c account payable ይሆናል ማለት ነው። ወደ አራተኛው ስንሄድ account payable are right when account payable የሚኖሩት ጀነራል አድርጋችሁ ለመያዝ ከፈለጋችሁ if there is credit purchase there will be what? account payable። ሁልጊዜም በዱቤ ግዢ ካለ ምን አለ? account payable አለ። and if there is credit sales ወይ ደግሞ የዱቤ ሽያጭ ካለን there will be what? account receivable። ሁለቱ በጣም ኮመን አካውንት ናቸው። አንድ ድርጅት እንደ ድርጅት መቀጠል ከፈለገ account receivable and ደግሞ account payable ማኔጅ ማድረግ አለበት። በዱቤ የገዛውን መክፈል ያቃተውና and ደግሞ በዱቤ የሸጠውን መሰብሰብ ያቃተው ካምፓኒ
እንደ ካምፓኒ ለመቀጠል በጣም ስለሚያስቸግር ማለት ነው። ሶ ጥያቄው የሚለው ምንድነው አካውንትስ ፔብል አራይዝ ወይ አካውንት ፔብሎች የሚኖሩት ምን ሲኖር ነው? ኤ ካሽ ኢንቨስትድ ይሄም አይሆንም። ቢ ጉድስ አር ሶልድ ፎር ካሽ በካሽ ከተሸጠ ምንም አይነት ክሬዲት የለም ሶ አይሆንም። ኤንድ ሲ ፐርቼዝ አር ሜድ ኦን ክሬዲት ይሄ እንዳልኳቸው አስኬዳል። የትኛው በዱቤ የገዛ ነው ነገር ካለ ዜድ ዊል ቢ ዋት አካውንት ፔብል ማለት ነው። ኤንድ ዲ የካምፓኒ ባላንስ ይሄኛውም ስፔሲፋይ አድርገው ስላልተገረ አይሆንም ማለት ነው። ሶ the answer will be what D if the purchase are made what on credit purchase ከተደረጉ። እና አምስተኛው the term 310 and 60 means ተርሞች በፐርቼዝም ጊዜ በግዢም ጊዜ እንደን ደግሞ በሴልስም ጊዜ ልናያቸው እንችላለን። ሴልስ ዲስካውንት እና ፐርቼዝ ዲስካውንት ይሄ ማለት ምንድነው? ደንበኞቻችን አብዛኛው ጊዜ ሞኖፖል ማርኬት ካልሆነ ወይም ደግሞ ብዙ ኮምፒቲሽን የበዛበት ቦታ ላይ ከሆነ የግድ ከስተመሮቻችንን ለመያዝ የክሬዲት አገልግሎቶች እንሰጣለን። ክሬዲት አገልግሎት መስጠታችን ከስተመር ከኛ ጋር ያለው ግንኙነት እንዲጨምር ያደርጋል። ሳይድም እንዳለው ሁላ ከስተመር እንዲኖረን ያደርጋል። እንደን ደግሞ ኮምፒቲሽኑንም አብረን ከኮምፒቲሽኑ ጋር ላይ ለመሄድ ያመቸናል። የተለያዩ ጥቅሞች አሉት። ያኛው ክሬዲት የምንሰጥ ከሆነ ደግሞ አያይዘን ክሬዲት ተርሞች እንሰጣለን። ክሬዲት ተርሞች ማለት ያ የሰጠነውን ብሩ የሰጠነውን ነገር በጊዜ ለመሰብሰብ ወይም ደግሞ በጊዜ እንዲከፍሉ ለማድረግ የምንሰጠው አግሪመንት ነው ከሽያጩ ጋር ማለት ነው። ሶ the term 310 and 60 ማለት ምንድነው? የዱቤ መመለሻው ጊዜ ወይም ደግሞ በዱቤ የገዛነውን እቃ የሚመለስበት ጊዜ በ60 ቀን ውስጥ ነው። ይሄን እስኪ ማለት ዴቱ ነው ማቹሪቲ ዴቱን ነው የምታሳየው። ሶ ይሄ ዱቤ በስንት ጊዜ መመለስ አለበት? በ60 ቀን። ኢፍ ግን በ10 ቀን ውስጥ ያንን ብር የሚመልስ ከሆነ ስንት ፐርሰንት ዲስካውንት እንሰጠዋለን ማለት ነው? 3% ዲስካውንት እንሰጠዋለን ማለት ነው። if the customer pay within 10 days ማለት ነው። and then ስንት ፐርሰንት ዲስካውንት ያገኛል ማለት ነው? 3% ዲስካውንት ያገኛል። ሶ እናያቸው ኦፕሽኖቹ the term 310 and 60 means ይላል a 3% interest after 60 days ይሄ አይደለም። 3% ዲስካውንት if paid within 10 days absolutely true። በ10 ቀን ውስጥ ከተከፈለ 3% ኢንተረስት 3% ዲስካውንት ይኖረዋል። and the 10% discount within 3 days ይሄም አይደለም። payment after 3 months ይሄም አይሆንም ማለት ነው። so the answer will be what the term 310 and 60 ማለት 3% discount if paid within 10 days ማለት ነው። so the answer will be what B ማለት ነው። so ወደ ስድስተኛው ስንሄድ not payable is usually supported by not payableዎች ሰፖርት የሚደረጉት በሪትን ዶክመንት ነው። so not payableዎች የምናደርገው if there is an agreement between two parties ሁለት ፓርቲዎች አግሪ አድርገው አንደኛው ለተበደረው ምን ይሰጣል? ሰርቲፊኬት ነው የሚሰጠው ወይም ደግሞ there will be what written document between the two parties በሁለቱ ፓርቲዎች written የሆነ ዶክመንት አለ። ለምሳሌ የተበደርነው 100,000 ብር በ5% ኢንተረስት በ7 ውስጥ ከፈለው ከሆነ ያኛው የሚያሳይ written የሆነ ዶክመንት ይኖራል ማለት ነው ከኦራል ያለፈ። so a verbal agreement አይሆንም and then b inventory account ይሄም አይሆንም and then c written documentation ግድ ነው ማለት ነው። so not payable is usually supported by what written documentation መኖር አለበት ማለት ነው። so the answer will be C and then ወደ ሰባተኛው ጥያቄ ስንሄድ an interest bearing not payable includes interest bearing የምንለው ምንድነው? አግሪመንቱ ላይ ኢንተረስቱ ፕላስ ፕሪንሲፓሉ and then maturity date የሚቀመጥበት ማለት ነው። ኢንተረስት ያለው ኖት ማለት ነው። so ምን ኢንክሉድ ያደርጋል ነው ኢንተረስት bearing not payable ፕሪንሲፓል ኦንሊ አይሆንም። ፕሪንሲፓሉን ብቻ ነው። ፕሪንሲፓል አማውንት ማለት የተበደርነው ዋን ኦሪጂናል አማውንት ማለት ነው። እንጀላ አማውንት ለዚህ 100,000 ብር ብንበደር ያቺ 100,000 ብር ምን ማለት ፕሪንሲፓል ነው። the interest only ኢንተረስቱንም ደግሞ ብቻ ይገልጻል። and then the principal plus what the interest እንግዲህ ኢንተረስት ቤሪንግ ኖቶች ላይ የምናገኘው ምንድነው? ፕሪንሲፓሉ ፕላስ ደግሞ ኢንተረስቱ ምን ያክል ነው የሚለው and then ደግሞ ማቹሪቲ ዴቱን እናገኛለን ማለት ነው። ዲ ታክስ ኦንሊ ይሄ አይሆንም። so the answer will be what the principal plus what the principal plus the interest ይሆናል ማለት ነው። so the answer will be what C ማለት ነው።
interest expense is recorded because interest expenses የሚኖሩት ቤዚክ ነገሩ ምንድነው የተበደርነው ነገር ሁሌም ኮስት ስላለው ነው። ምክንያቱም 100,000 ብር ከተበደርን 100,000 ብር ብቻውን የሚሰጠን ግለሰብ አይኖርም። ለሱ ለሰጠን 100,000 ብር በመጠቀማችን መክፈል ያለብን ነገር አለ ማለት ነው። ሶ ኢንተረስት ኤክስፔንስ ሪከርድ የምናደርገው ዋነኛው ምክንያት የምንበደረው ኮስት ስላለው ነው። ሶ በኤ አሴት ኢንክሪዝ አይሆንም። ቢ ቦሮዊንግ ምን ያህል ኮስት መበደራችሁ ምን የሚባል ኮስት ያመጣል? ኢንተረስት የሚባል ኮስት አደረግባቸዋል ማለት ነው። ሶ the answer will be B, borrowing money at the cost. ይሄኛው ሪዝን ይሆናል ማለት ነው። and then በተኛው unearned revenue is an asset. unearned revenue ምንለው ምንድነው? አንድ ነገር ሙሉ ስራውን ሳንሰራው ቀድመን የምንቀበለው ክፍያ ወይም ደግሞ አድቫንስ ፔመንቶች ናቸው። ለምሳሌ አንድ ተከራይን ለ3 ወር ብናከራየው አንድ ተከራይ ልክ ሲገባ ወይም ደግሞ እኛ ጋር ለመኖር ሲገባ ቅድመ ክፍያ የ3 ወር ብንቀበለው ያ አድቫንስ ፔመንት ይባላል። unearned revenue ነው። አዘኒ ኢንዲኬት እንደ revenue አይደለም ቀጥታ የምንቆጥረው unearned ነው አዘኒ ኢንዲኬት። ሶ unearned revenue ማለት እንደ revenue ሪኮግናይዝ ማድረግ ያለበት ምንድነው? ሰርቪሱን ፕሮቫይድ ካደረግን በኋላ እንደ revenue ሪከርድ ማድረግ አለብን። የግድ ግን ለምንድነው ሪከርድ የምናደርገው? አክሩዋል ቤዝ አካውንቲንግ ስተጠቀምን ድረስ revenue ሪከርድ መሆን አለበት። ሶ እንደ revenue ግን የምንቆጥረው ወይም እንደ rental revenue የምንቆጥረው መቼ ነው? ወይም ሰርቪስ ዴሊቨር ማለት ነው። እስከዛ ድረስ ያንን revenue እንደምን ሪከርድ ነው ማድረግ የሚጠበቅብን እንደ liability። ለዛ ነው unearned revenues የምናየው ባላንስ ሺት ላይ በምን ሳይድ ነው? በliability ሳይድ ነው የምናያቸው ማለት ነው። ሶ unearned revenue is a an asset አይሆንም። B liability ይሆናል። C an expense፣ D ownership። ሶ ሁልጊዜም unearned revenue ጀነራላይዝ ለማድረግ አድቫንስ ፔመንቶች ናቸው። ቀድመን ሰርቪሱን ዴሊቨር ሳናደርግ የምንቀበለው ብር ነው። ሶ እንደ revenue ሪኮግናይዝ የምናደርጋቸው ሰርቪሱን ዴሊቨር ካደረግን በኋላ ነው። ሶ እስከምናደርግ ድረስ ግን እንደምንድነው ሪከርድ የምናደርጋቸው? እንደ liability ነው ሪከርድ የምናደርጋቸው ማለት ነው። ስለዚህ the answer will be what? B this was a liability። ባላንስ ሺታችን ላይ በምን ሳይድ ላይ የምናገኛቸው? liability ማለት ነው። unearned revenue becomes earned revenue አሁን ያነሳሁት ሐሳብ ነው። እንደ revenue የምንቆጥረው መቼ ነው? when we deliver what? the service። so cash received ሲሆን አይደለም ካሽ መጀመሪያ ብንቀበል እንደ liability ነው ሪከርድ ያደረግነው። fares are issued እሱም አይደለም። service are was provide ልክ ሰርቪሱን ፕሮቫይድ ስናደርገው እንደ rent revenue ምን እናደርጋለን ማለት ነው? ኮንሲደር እናደርገዋለን። መጀመሪያ ስንቀበል ሪከርድ የሚሆነው ካሹን ዴቢት እናደርጋለን። የተቀበልነው ብር ካሽ ዴቢት እናደርጋለን። and then unearned revenue ክሬዲት ነው የምናደርገው። ልክ ሰርቪሱን ግን ስንሰጥ unearned revenue ዴቢት ይሆናል። and then rental revenue ደግሞ ምን ይሆናል ማለት ነው? ክሬዲት ይሆናል ማለት ነው። ሶ ኖርማል ሳይዱ የunearned revenue ክሬዲት ነው። ልክ ዴሊቨር ስናደርግ ደግሞ ወደ ዴቢት ይመጣል ማለት ነው። so unearned revenue become revenue when what? service are provide ልክ ሰርቪሱ ፕሮቫይድ ሲሆን እንደ revenue ሪኮግናይዝ እናደርጋቸዋለን ማለት ነው። and then አስራንተኛው which account is credited when the cash is received in advance። አሁን የነገርኳችሁ ነው። ይሄም in advance እንቀበል ዴቢት የምናደርገው ካሽ አሴታችን ነው። አሴት ሲጨምር ምን ጊዜ ዴቢት ሳይድ የምንመዘግበው ሰው ካሹን ተቀበልነው አማውንት ዴቢት እናደርጋለን። ክሬዲት ግን የምናደርገው ምንድን ነው አልኳችሁ? unearned revenue ክሬዲት እናደርጋለን ማለት ነው። after the service delivered ሰርቪሱ ደግሞ ዴሊቨርድ ከተደረገ በኋላ unearned revenue ዴቢት እናደርጋለን። እንደ ሰርቪሱ ለተሰርቪስ እሱን እንደ revenue ክሬዲት እናደርጋለን ማለት ነው። ሶ in advance መጀመሪያ ላይ ስንቀበል ምን እናደርጋለን ማለት ነው? unearned revenue ክሬዲት እናደርጋለን ማለት ነው። ሶ the answer will be what? B unearned revenue ነው ምን የምናደርገው? ክሬዲት ነው የምናደርገው። payroll liabilities are a long term debt. B owners withdrawal. C unpaid obligation to the employee and authority. D was the sales discount. payroll liabilities የምንላቸው they indicate the unpaid obligation to the employees and authorities ለመንግስት አካላት ሊሆን ይችላል ወይም ደግሞ ለሰራተኞቹ ያከፈልነው ዕዳ ወይም ደግሞ ግዴታችን ማለት ነው። so payroll liability more በከረንት liability ላይ ነው በደንብ የምናያቸው። so payroll liability ምን ይሆናል ማለት ነው? the answer will be what? C unpaid obligation to employees and what? authorities ማለት ነው። so ማለት ምን ይሆናል ማለት ነው? እዚህ ጋር C which is the unpaid obligation to the employees and authorities የሚለው ይሆናል ማለት ነው።
ሶ 13ኛው ጥያቄ gross earning equals to what? A salary plus tax, and then B basic salary plus allowance, C net pay plus pension, D revenue minus expense. ሶ gross earning እንደምናውቀው በአማርኛ ነው ጠቅላላ ነገሮች ተደማምረው የምታገኙት ያልተጣራ ደሞዛችሁ ማለት ነው። ያልተጣራ ሚንስ መቀነስ ያለባቸው ነገሮች ሳይቀነሱ ያለው የደሞዛችሁ መጠን ማለት ነው። ሶ ይሄ ማለት የተቀጠራችሁበት ቤዚክ ሳላሪ አለ ሲደመር ደግሞ ከሱ ጋር ተያይዞ አሏንስ ሊኖሩ ይችላሉ። የተለያዩ አሏንሶች፣ ጥቅማጥቅሞች፣ ቦነሶች ሊኖሩ ይችላሉ። ኦቨርታይሞች ሊኖሩ ይችላሉ። እነሱ ላይ ተደምረው ያለው አማውንት gross earning እንለዋለን። ሶ based on the given data the answer will be what? B basic salary plus your allowance ማለት ነው። ተደምረው መቀነስ ያለባቸው ነገሮች ሳይቀነሱ ያለው አማውንት ማለት ነው። እነ ኢንካም ታክስ ሳይቀነሱ፣ እነ ፔንሽን ሳይቀነሱ እንደን ደግሞ የተለያዩ መቀነስ ያለባቸው ነገሮች ካሉ based on the agreement credit association የምቆጥሩ ከሆነ ሌላ ደግሞ መቀነስ ያለባቸው ነገሮች ሳይቀነሱ ያለው አማውንት ምን ማለት gross earning እንለዋለን ማለት ነው። and then net pay is calculated by ይሄ ደግሞ ምን ይሆናል ማለት ነው። እዚህ ላይ ያየናቸው ያንዱ የተደመሩ ነገሮች ከምን ተከተባሉ በኋላ መቀነስ ያለባቸው ነገሮች ከተቀነሱ በኋላ ሲቀነስ የምናገኘው አማውንት ምን ይሆናል ማለት ነው። net pay ወይም ደግሞ ተጣርቶ እጃችን ላይ የሚደርሰው አማውንት net pay እንለዋለን ማለት ነው። so the answer will be what? gross earning minus deduction. B the gross earning minus deduction ይሆናል ማለት ነው። የተጣራ ደሞዛቸው። and then 15ኛ pension contribution is an example. In the example is calculated based on what? pension contribution calculate የሚደረገው ከመናችን ላይ ነው? ከቤዚክ ሳላሪያችን ነው። ከግሮዝ earningአችን አይደለም፣ ከኔት ፔያችን አይደለም፣ ከአላውንስ ላይ አይደለም። ሶ ፔንሽን ስንሰራ 7% የምንሰራው ከመናችን ላይ ነው ማለት ነው፣ ከቤዚክ ሳላሪ ማለት ነው። then the answer will be what? C from our basic salary we calculate pension ማለት ነው። income tax payable is classified as income tax payable አሁን ባለው ሁኔታ በአመት ባነሰ ጊዜ ነው ሪፖርት የምናደርገው። ሰው ባት ኢንካም ታክስ በየሶስት ወሩ ነበር፣ አሁን ላይ በየወሩም የሚያሳውቅ አለ። ሶ ኢን ጀነራሊ ግን ኢንካም ታክስ ፔብሎች እንደምንድን ነው ኮንሲደር የምናደርጋቸው? እዳዎች ናቸው። ምክንያቱም ኦን ዘ ቢሃፍ ኦፍ ዘ ገቨርንመንት አይደለ ታክስ ኮሌክት የሚያደርገው ኢምፕሎየሩ ቀጣሪ፣ ስለዚህ እሱ ደግሞ መክፈል አለበት። እሱ ጋር እስካለ ድረስ ምኑ ነው? እዳው ነው። ሶ ዴር ኢት ዊል ቢ ዋት? ሲ ከረንት ላያቢሊቲ and then contingent liability ምንላቸው በኢንተርናሽናል አካውንቲንግ ስታንዳርድ 47 ላይ በደንብ ተቀምጧል። የሚለያቸው ስለ ፕሮቪዥን እና ስለ ኮንቲንጀንት ላያቢሊቲስ ያወራል። ኮንቲንጀንት ላያቢሊቲስ የምንላቸው ምንድናቸው? ፖሲብል ላያቢሊቲዎች ናቸው። ዳዎች ፕሮባብል ሳይሆኑ ፖሲብል ናቸው። which means ወይም ደግሞ ሲምፕል ለማድረግ ላያቢሊቲዎቹ ሀፕን የማድረግ ፕሮባቢሊቲያቸው ከ50% ያነሰ ነው። ሰው ፋይናንሻል ስቴትመንታችን ላይ ዲስክሎዝ አድርገን ነው የምናሳየው። ምን አልፋቸው ሪከርድ አይኖርም፣ ግን ምንድነው የምናደርጋቸው? ዲስክሎዝ አድርገን የምናልፋቸው ናቸው። ላያቢሊቲ ናቸው፣ ግን ደግሞ ሀፕን የማድረግ ፕሮባቢሊቲያቸው ከ50% ያነሰ ነው። ሶ ዳትስ ዋይ ምንድነው የምናደርጋቸው? ኮንቲንጀንት ላያቢሊቲዎችን ሪከርድ ከማድረግ ይልቅ በኖት ላይ ዲስክሎዝድ ነው የምናደርጋቸው ማለት ነው። ራዘር ዛን ሪከርድ ከማድረግ ምንድነው የምናደርጋቸው አልኩት? ዲስክሎዝ የምናደርጋቸው ናቸው ማለት ነው። ሶ ኢስቲሜትም ደግሞ ኢስቲሜት ለማድረግ በጣም አስቸጋሪ የሆኑ ናቸው። ሶ ኢስቲሜሽን አይኖርም ማለት ሪሌብል ኢስቲሜት ለማድረግ ወይም ደግሞ ኦብሊጌሽኑ ሞር አንሰርቴን ስለሆነ ኢስቲሜት ለማድረግ አስቸጋሪ ነው። ሶ ይሄን ካልኳችሁ ኮንቲንጀንት ላያቢሊቲስ ሲምፕል ኤግዛምፕል ልንገራችሁ። ለምሳሌ አንድ እንትን ላይ ናችሁ ልበላችሁ፣ ክርክር ላይ ናችሁ ልበልና ያኛውን ብትቀጡ ያኛውን ፌር ብታደርጉ ወይም ደግሞ ክርክሩን ብትሸነፉ 30,000 ብር ትከፍላላችሁ። ግን ላለውን ነገር አይቶ ጠበቃችሁ ይሄንን የመሸነፍ እድላችን 30% ነው ቢል ኦልሬዲ ከ50% በታች ነው። ፕሮባብሊ ሀፕን የማድረግ ፕሮባቢሊቲው አነስተኛ ነው፣ 50% በታች ነው።
ሶ rather than ሪከርድ ከማድረግ ምንድነው የምናደርገው ኖታችን ላይ ዲስክሎዝ ነው የምናደርገው ማለት ነው። ሶ ኮንቴንት ላይቢሊቲ always recognized in the financial statement recognized አናደርገው and then guaranteed future payment ይሄም አይደለም and then see a possible not a probable እዚህ ጋር መቀረጽ the possible obligation depending on what future event. So the answer will be what see it is what a probable it's the possible obligation depending on the future event ማለት ነው so see ይሆናል ማለት ነው። so 18 record 18 ላይ contingent liabilities are usually recorded as an expense recognized be recognized as asset c disclosed in note only d ignored completely. so completely ignore ሳይሆን የምናደርጋቸው ቅድም እንዳልኳችሁ note ላይ disclose እናደርጋቸዋለን record ሳይሆን we will what disclosed in a note. so መልሱ ምን ይሆናል ማለት ነው c we will disclose in the note only ማለት ነው። so 19 provision ደግሞ something happen የማድረግ probability ከ6% በላይ ሲሆን ነው ከ50% በላይ ሲሆን ነው ማለት ነው። so provision is recognized when no obligation exists አይደለም big amount cannot be estimated ይሄም አይሆንም estimate ይደረጋል future outflow is what probable c revenue increase. so the answer will be what c future outflow probable የሆነ estimate የምናደርገው future obligation ምን እንለዋለን provision እንለዋለን ማለት ነው። ስለዚህ the answer will be what the future outflow is what probable ማለት ነው c ማለት ነው። ለምሳሌ ቲቪ ሸጠን ቲቪው ላይ ቢበላሽ ብለን የምንለው ዋረንቲ ኤክስፔንሶች ለምሳሌ ኤስቲሜት እናደርጋለን ካለው ባክግራውንድ አንፃር ከነበረን ባክግራውንድ አንፃር ተነስተን ኤስቲሜት እናደርጋለን ሶ ዋረንቲ ኤክስፔንሶችን ሪከርድ እናደርጋለን ማለት ነው። ሶ ሳይዝ ካይንድ ኦፍ ላያቢሊቲ ምን እንላቸዋለን ፕሮቪዥን እንለዋለን ማለት ነው። ፊውቸር አውትፍሎ ፕሮባብል ሆነ እንደን ደግሞ ኤስቲሜትድ የሚሆን ማለት ነው። ሶ ሃያኛው which is not a requirement for recognizing a provision provision recognize ለማድረግ ክራይቴሪያ ያልሆነው ምንድነው የሚለው ነው it is a present obligation ምንም ጥያቄ የለውም it is the present obligation resulting from what a past event ነው and የራሱን የቻለ liability definition ነው so a is the present obligation and then b reliably estimated ይደረጋል ይሄም ምንም ጥያቄ የለውም reliably estimate እናደርጋለን and then probable outflow ነው and then d ደግሞ guaranteed profit so here guaranteed profit ጋር የተያያዘ አይደለም so which is not recognized for the provision የሚለው and the answer will be what the probable outflow ነው and then reliably estimate ማድረግ እንችላለን in the present obligation ነው so ከሪኳየርመንቱ አንዱ ያለው ነው guaranteed profit ይሆናል ማለት ነው and then warranty expense is an example of warranty expense ቅድም እንዳነሳሁላችሁ it is an example of what provision and example ነው ማለት ነው so the answer will be what b provision ይሆናል ማለት ነው 22 when a company record warranty expense is credit warranty expense credit record ሲያደርግ ምንድነው ክሬዲት የሚያደርገው ያው ዴቢት የሚያደርገው ኤክስፔንስ ነው ምክንያቱም ኤክስፔንሳችን ሲጨምር ምን ጊዜም በዴቢት ሳይድ ነው የምንመርቀው አሴትን ኤክስፔንስ በአንድ ሳይድ ያሏቸው እንደ ላያቢሊቲ and income ደግሞ በሌላ ሳይድ ያሏቸውና always asset እና expense ሲጨምሩ ዴቢት ሳይድ ነው የምንመዘግበው ሲቀንሱ ክሬዲት ሳይድ ነው የምንመዘግበው always revenue እና liability ሲጨምሩ ክሬዲት ሳይድ ነው የምንመዘግበው ሲቀንሱ ዴቢት ሳይድ ነው የምንመዘግበው ማለት ነው so warranty expense ስንመዘግብ warranty expense ነው so expense ሲጨምር ምን ላይ ይመዘገባል ዴቢት and then creative ነው ደግሞ liability ነው liability ሲጨምር so provision for warranty ምን እናደርጋለን ማለት ነው ክሬዲት እናደርጋለን ማለት ነው ስለዚህ C will be the answer ማለት ነው dividend is ቅድም እንዳልኳችሁ አንድ ካምፓኒ ትርፍ ሲያተርፍ በአመቱ መጨረሻ ላይ ሁለት ነገሮችን ነው የሚያደርገው so net income ለሁለት ቦታ ነው የሚከፍላቸው የመጀመሪያው ሪቴን ደርኒንግ ነው የሚያደርገው ሪቴን ደርኒንግ ማለት አደኔም እንዲከት ለቀጣይ አመት ሪቴን ያደርጋል ይይዛል ለቀጣይ ስራ ማስኪዳ ማለት ነው and then
ሌላኛው ደግሞ ምን ያደርጋል ዲቪደንድ ያደርጋል ወይም ደግሞ ትርፍ ክፍፍል ያደርጋል ማለት ነው ስለዚህ ለሼር ሆልደሮች ዲስትሪቢዩት የሚያደርገው ምን እንለዋለን ማለት ነው ዲቪደንድ እንለዋለን ሶ በጥያቄ መሰረት ዲቪደንድ is a company expense b a distribution of earning to what shareholders c long term debt d revenue earned so the answer will be what it is the distribution of earning to what to the shareholder ማለት ነው ለሼርሆልደሮቹ ዲስትሪቢዩት የምናደርገው ስለሆነ ማለት ነው which one of the following is not a current liability አራተኛው so current liability ያለው የትኛው unearned revenue current liability ነው ቅድም አንስተናል not payable አንስተናል the current liability ግን based on the data ነው ለምሳሌ not payable ሆነው ከአመት በላይ የሚፈጁ ሊኖሩ ይችላሉ so እነሱ ምን እንወስዳቸዋለን ወደ non current liability እንወስዳቸዋለን ማለት ነው and then account payable ቅድም ብየዋለሁ the most mention current liability account payable ነው d land ነው land ይዋት ዛና ሴት ነው non current asset ነው so ከዚህ ውስጥ የማይሆነው ማን ነው ማለት ነው d land ነው ማለት ነው የሚሆነው ኢንተርናሽናል አካውንቲንግ 37 mainly deal with what እንዳልኳችሁ ኢንተርናሽናል አካውንቲንግ ስታንዳርድ 37 የሚያወራው ስለ provisions contingent liabilities and what contingent assets ቁልጭ አድርጎ የሚነግር ስታንዳርድ ነው ያው ቤዚክ የሚያወራው ወይም ደግሞ ኤክስፕሌን የሚያደርገው ስለ provisions contingent liabilities and what እንዳልኳችሁ contingent assets ማለት ነው so based on the data a inventory accounting አይደለም inventory accounting ራሱን ችሎ international accounting standard ላይ ተቀምጧል revenue recognition b ሱማዮን c provision and contingency d position so the answer will be what c provision and contingencies የሚያወራ ነው ማለት ነው so ይሄን ይመስላል ከቻፕተር 1 ተያይዞ ሊመጣ ይችላል ብዬ ያሰብኳቸው ጥያቄዎች እንደን ካለፉት ከወጡት ፈተናዎች ጋር አያይዤ የሰራሁላችሁ ቪዲዮ ይሄ ነው እንዳልኳችሁ በተቻለ ሁሉም ጋር እንዲደርስ ሼር አድርጉልኝ thank you አመሰግናለሁ